ሰላም ሰላም፣ ጤና ይስጥልኝ። እንዴት አላችሁ? ሰላም ናችሁ? ዛሬ በአዲስ መልክ የአረብኛ ቋንቋን በቀላሉ ለመናገርና ለመልመድ የሚረዱ በክፍል አንድ ይዤላችሁ መጥቻለሁ። በተለይ አረብ ሀገር ለምትኖሩ እህቶቼ በጣም አስፈላጊ የሆኑ በየቀኑ የምንጠቀምባቸውን ቃላት በዝርዝር እናያለን። ቪዲዮውን እስከ መጨረሻ ተከታተሉ። ይሄን ቪዲዮ እስክትሸመድዱ ድረስ ደጋግማችሁ ብትሰሙ አረብኛ በቀላሉና በቅርብ ጊዜ ትለምዳላችሁ። ስራ እየሰራችሁም ኤርፎን አድርጋችሁ ማዳመጥ ትችላላችሁ። ስራ ከሌላችሁ ደግሞ ከጽሁፉ ጋር እያነበባችሁ ብትሰሙት በጣም በአጭር ጊዜ ትለምዳላችሁ ማለት ነው። እንቀጥል። ምን ልስራ ማለት ስትፈልጉ እሺ ሰዊ ትላላችሁ። ጨርሻለሁ ማለት ስትፈልጉ አና ከለስት ትላላችሁ። ገና አልጨረስኩም ማለት ስትፈልጉ ልሳ ማከለስት ትላላችሁ። ሌላ ስራ አለ ማለት ስትፈልጉ ፊ ሽጉልታኒ ትላላችሁ። እሺ ማለት ስትፈልጉ አብሽሪ ወይም ደግሞ ኢንሻአላህ ማለት ትችላላችሁ። አልገባኝም ማለት ስትፈልጉ አና ማ ፈሀምት ትላላችሁ። እርዳታ ፈልጋለሁ ማለት ስትፈልጉ አና እብጋ ሙሰአዳ ትንሽ ቆዩ ወይም ትንሽ ቆይ ማለት ስትፈልጉ ለሀዛ ሽወየ ትላላችሁ። ችግር የለም ማለት ስትፈልጉ ማፊ ሙሽኪላ ትላላችሁ። ደክሞኛል ማለት ስትፈልጉ አና ተባና ትላላችሁ ማለት ነው። በክፍል 2 እንቀጥላለን። ቪዲዮ ከተመቻችሁ ላይክ ፎሎ አድርጉኝ። ሌላ ቋንቋ የማይችሉ እህቶችም ካሉ ሼር አድርጉላቸው። እኔም እንደናንተ የማዳም ቅመም ነኝ። የማውቀውን ለማሳወቅ ለማያውቁ እህቶች ያህል ነው እንጂ በጣም ያን ያህል ሁኝ አይደለም። ስህተት ካለ አርሙኝ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ፣ እመልሳለሁ። መልካም ጊዜ